አሁን ካየው በኋላ ነው እንጂ አሁን ራሱ ድጋሚ ማለት አማራጭ የለኝም ግዴታ አንቺ ማግኘት አለብኝ ምክንያቱም ከዚህ በኋላ አሁን እኔንም ምንም ታስደርግኝ የምትችል ነገር የለም ድንገት በህይወቴ ላይ ታስፈርጅብኝ ካልቻልሽ በስተቀር እሱን ከዚህ በኋላ ምን ማድረግ አይችልም ሰይድ ደግሞ አንቺ ላይ አሁንም አንቺ እጅ ላይ ነው ያለው እኔ ነይ ብለሽ እስካመጣሽኝ ድረስ ፓስፖርቴን እስከቀማኝ ድረስ አሁን ደግሞ እሱ እንደምንም ብለሽ ፓስፖርቴን የምንቀበልበትን ነገር እንድታመቻችልኝ እባክሽን እኔ መሄድ እፈልጋለሁ እዚህ ሀገር መቀመጥ አልፈልግም የተወሰነ ቀን የመጣሁት ያቺ ቀኔ ሳታልፍ መሄድ እፈልጋለሁ አሁን እሱ እያወሳሰበን ያለው ነገሩ ተጣርቶ ተስተካክሎ ትዳሩን አልፈለገውም እሱ ስለ ልጆቹ ነው ማሰብ ያለበት ወይንስ ስለ ሰርጉ ስላለፈው ይሄ የማይረባ ህይወት ታሪኩ ላይ እሱ ነው የፈለገው አይገናኝም እኮ በቃ እኔ ጋር የለም ሜሞሪው አመጣውን ሰጠዋት እኔ በምንም ሁኔታ እኔ ሱመያ ጋር በምንም ሁኔታ እሷን ልተዋትም የሆነ ነገር እንድትሆንም አልፈልግም ግን እኔ በችግሮቿ ፊት ሁሉ የቀረብኩኝ የችግሮቿ ተካፋይና ችግሩ በሷ የሚደርሰው ነገር ላይ እኔ እንዲደርስብኝ ስለምፈልግ ነው ነገር ማደርገው እንጂ ምንም አይነት ነገር ኖሮኝ አይደለም አሁንም እሱ ይሄን ደግሞ የዘር እንትን እንዳይታወቅበት በማለት ነው ይሄ ነገር ያደረገ ያለው የሚሞሪው ታሪክ ያለፈ ታሪክ ነው አሁን ላይ ደግሞ ሌላ ታሪክ መጣ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል አላህ ሀገራችንን ሰላም ያድርግልን እላችኋለሁ ዛሬ በአዲስ ቪዲዮ መጥቻላችኋለሁ ምንድነው እንግዲህ ባለፈው ሰላምን ከሰይድ ጋር አገናኝቼ ፓስፖርቷን ስለተቀማች ብዙዎቻችሁ ተናዳችሁብኛል እኔ በመጥፎነት አይደለም ይሄንን ነገር ያደረኩት ዛሬ ግን ከስንት ቀን በኋላ ሰላምን አግቻታለሁ ደውዬላታለሁ በቤት ነኝ ብያታለሁ ቤት ትመጣለች አሁን ሰላምን በእናንተ ፊት ይቅርታ መጠየቅ ፈልጋለሁ ይቅርታ እንደምታደርግልኝም ደግሞ አልጠራጠርም እኔ በክፋት አይደለም ያደረኩት ይሄንን ነገር አሳልፎ መስጠት የሚለውና በስህተት የተደረገ ነገር አንድ አይደለም እኔ ማንንም ሰው አሳልፌ ያልሰጠውም እዛ ላይ የሸወደኝ ሰይድ ነው ጥፋተኛውም ሰይድ ነው እንጂ አይደለም ከሚስቴ ጋር መታረቅ ፈልጋለሁ ልጆቼ ናፍቆኛል ሰላምን ፈልጌ ያ ባንቺ በኩል እንጂ ማገኛት በሌላ ሰው በኩል ማግኘት ስለማልችል አገናኘኝ ሰላምንም ይቅርታ ጠይቄ ላጠፋው ጥፋት ከሚስቴ ጋር የምታገናኘኝ ሰላምና ሰላም ብቻ ናት ሌላ ሰው ሊያገናኘኝ የሚችል የለም አንቺ ከሱመያ ጋር እንድታረቅ አትፈልጊም ወይ እነ ጀሚላን እንዳል አትፈልጊም ወይ ብሎ ሰይድ ሸወደኝ ተሸወድኩ خلاص እኔ ባውቅ ኖሮ ሰይድ ለሽ ያሳልፍ ማን ነው ሰላምን ለሽ ያሳልፍ ይሰጣታለሁ አልሰጣትም እኔ ከዚህ በፊት አንቺማ ሱመያን ራሱ አሳልፍ ትሰጫለሽ አላችሁ ማለት ነው ሱመያን አሳልፍ ብሰጥ የዛኔ እኔ አብዲ ጋር ምን ግብግብ አያዘኝ ምን አብዲ በጥፊ እስከሚመታ ድረስ አብዲ እኔ ምን አስጠበቀኝ ከሰናሳት ወጣ እኮ ማስያዝ ይችል ነበር ግን እኔ እንደዛ አይነት ሰው አይደለሁም ወደፊትም ሊሆንም አልችልም ግን አሁን ሰላምን ይቅርታ መጠየቅ ስላለብኝ ሰላምን ዛሬ ይቅርታ ጠይቃለሁ ይሄ ቪዲዮ የሚለቀቀው እሷ ቻናል ላይ ነው በዚሁ አጋጣሚ ሰላም ብላ ከተቀበለች ሰላም ይሄንን ቪዲዮ በዚሁ አጋጣሚ ተመልካቾቿ እንዳዩ እሷ ቻናል ላይ ነው የሚለቀቀው ግን ተናዳብኛለች በስልክም እንደሰማው ድምጿ ተናዷል ግን ደግሞ ይሄንን ነገር ላስረዳት ይገባል እኔ እዛ ቦታ ላይ ለምን እሷ እንደውለሽ ትተሻት ሄድ ላላችሁት እኔ በዛ ሰዓት ከሰይድ ጋር ከካሜራ ጀርባ ያወራነው ብዙ ነገር ነበረ ግን እሱ ከካሜራ ጀርባ ያወራነው ረሳሽ እንዴ ያለው አውቆ ነው እዛ ላይ ማለት ነው እኔ ጋር መጥፎ እንደተመካከርን አድርጎ ነው እንጂ ከካሜራ ጀርባ እሱ ልመና እንጂ ለመነኝ እኔ ሌላ ነገር አላለኝም በዛ ሰዓት ደግሞ እቤት ከስራ ቦታ የወጣሁት ትልቅ ጉዳይ ነበረ ለ30 ደቂቃ ሰው ታሟል በያስፈቅጀ ነው የመጣው በዛ ሰዓት እኔ ያኔ አውርተው ችግር የሚፈቱ እንጂ መሰለኝ እሷ ጋር ፖሊስ አምጥቶ አንጋግቶ ፖሊስ ደረጃ የሚደርሱም አልመሰለኝም እኔ በሰው ሀገር ማንንም ሰው አሳልፍ ያልሰጥም ይሄ እሷ ሴት ናት ሰይድ ያደረገው ሁሉ ነገር ጨዋታ ነው እሱ ሰይድ ይመስለኛል ይሄንን ነገር ያደረገው አቆኔ ወጥመድ ውስጥ ለማስገቢያ ነው ግን ደግሞ ተሳክቶለታል ከሱመያ ጋር ጣላ ስላልኩት ከሱመያ ያገዝኩኝ ሰይድን እየሰደብኩ ስለሆነ እሱ በዚህ መንገድ እኔን ተበቀለ ይሄን ብቻ ነው ያደረገው ሰላምን ብቻ ሳይሆን ሱመያ ራሷ እኔ እንድትጠራጠር ሱመያ እኔን እንዳታምን ማድረግ ስለፈለገ ብቻ ነው እሱ ያደረገው እንጂ ሌላ ነገር አይደለም ግን አሁንም ሰላምን አግቼ ይቅርታ መጠየቅ ስለምፈልግ ዛሬ ምድሌን ሞክራለሁ ተስፋ አልቆርጥም ጥፋት አላጠፋውም አልልም አጥፍቻለሁ ደግሞ ያጠፋሁትን ባለማወቅ ነው ከሰው ስህተት ከብረት ዝገት አይጠፋም
እና ሰላምን እጠብቃታለሁ። ቅርብ ናት ያለችው። እስከዛ ድረስ አብራችሁ አሁን እኔ ካሜራ አስቀምጫለሁ። በመሀል ቪዲዮውን ያቆምኩት መጥፎ ነገር ስለተናገርሽ እሱን መልቀቅ ስላልፈለግኩ ነው። ቪዲዮ የቀረጽኩሽ ነው። ግን እኔ እንዳጠፋው አውቃለሁ እኮ አላጠፋውም አልልም። ግን ይቅርታ አድርግልኝ። እኔ አውቄ አይደለም ወላሂ ነው የምልሽ ሰላም። እኔ ከሰኢድ ጋር ከካሜራ ጀርባ ያወራ ነው በጣም ብዙ ነገር ነው። አንቺ ብቻ እንደሆንሽ ምክንያቱ ሱመያን የምታገናኘው፣ በዛ ላይ ደግሞ ልጆቹ እንደናፈቁት አንቺን ይቅርታ መጠየቅ እንደሚፈልግ እንደበደለሽ ሁሉ ነግሮኛል እንጂ እንደዚህ አይነት ነገር እሱ በውስጡ ቂም መያዙን አንቺን ይበቀላል፣ አንቺን ፓስፖርት ይቀማል ብዬ ወላሂ እኔ አላሰብኩም። ሲቀጥል ደግሞ በዛ ሰዓት ላይ እኔ የሄድኩትኝ መጀመሪያ ብዬሻለሁ 30 ደቂቃ ብቻ ነው አስፈቅጄ የመጣሁት። ሴትዬ ስትደውል እሱ ሂጂ ሲለኝ ያኔ ለኸይር ነገር ስለሆነ ያወራ ነው ኸይር ነገር እንጂ ካፉ አንድ መጥፎ ነገር አልወጣም። በዛ ሰዓት ላይ እንደዛ ስለሆነ አንቺ እንደመጣሽ ቶሎ ሄድኩኝ። መጥፎ ነገር ያደርጋል ብዬ ራሱ አላሰብኩም። እኔ ፖሊስ ያመጣል እንደዚህ አይነት መጥፎ እንዳቀደልሽ አላውቅም። ወላሂ ሰላም ነው የምልሽ ማለት ነው። ግን እኔ አሁን የምፈልገው ይቅርታ እንድታደርግልኝ ነው። አስረን አንቺን ለማግኘት እኔ የዛኑ ቀን ቪዲዮውን ካየው ጀምሬ የፈለግኩሽ ነበረ። ስልክሽ ዝግ ነው። ስልክሽ ዝግ ሲሆንብኝ ያገተሽ ሁሉ ራሱ መስሎኝ ነበረ። ግን ደግሞ ይሄ ነገር በመፈጠሩ ወላሂ ነው የምልሽ ከማንም በላይ ራሴን ወቅሻለሁ። ራሴን የወቀስኩት አሳልፌ ስለሰጠውሽ አይደለም፣ ራሴን መሸወዴ። ሰኢድ እኔ ተጎጂ ሆኖ ይሄን ያክል ወራት እያለቀሰ ይሄን ያክል ወራት እየተንከራተተ ልጅና ሚስቱ ማግኘት የናፈቀው እንጂ የመሰለኝ እኔ አንቺን ለማሰቃየት አንቺን ለማሳዘን የሚፈልግ ቢሆን አይደለም ማገናኘት በዞረበት ራሱ አልዞርም ነበረ። ግን የተፈጠረው ተፈጠረ። የልቤን የሚያውቀው አንድ አላህ ነው። እኔ እንደዚህ አይነት ነገር እንድፈጠር አስቤም አልሜም አላውቅም። ይሄ ነገር እንደሚያናድድሽ አውቃለሁ። ያልሽኝ ሁሉ የሰደብሽኝ ሁሉ ትክክል ነው። ግን ደግሞ እሱ ሆኖ እያለ ሰላም በተመልካቾችሽ ፊት ነው የሚጠይቅሽ። ይቅርታ አድርግልኝ። አዎ፣ ግን እኔ አሁን ይቅርታ ላደርግልሽ የምችለው እባክሽን እንደምንም ብለሽ ፓስፖርቴን ተቀበይልኝ። እሱን አትቀበለዋለሁ። ፓስፖርቴን አልሰጠኝም ድጋሚ። ልክ ከተለየሁት በኋላ የሰጠውሽ የኔን ፓስፖርት ነው ብሎ እኔ እየሮጥኩኝ እየሄድኩ ነበረ። ከኋላ የምትሆን ይቀማኝ። ገባሽ አይደለ? እና ቆይ አንቺ ሰላም፣ እኔ አንድ ጥያቄ ልጠይቅሽ። ካሜራ አቆሞ ሰኢድ ካሜራ አቆማችሁ ነው የሁሉ የተፈጠረው? አንቺ ካሜራ እንደነበረ ትሻል አላይሽም? እኔ ምንም ያየሁት ነገር የለም። እኔ እኮ አንቺ ጋር ነው የመጣሁት። እኔ እንዴት ሆኖ ማለት ልጁ ራሱ እንደዚህ ሲነካኝ ምን እንደሆነ ራሱ አላውቅም። እኔ ራሴ የሆነ ነገር አለብሽ ሸርብሽ ላይ ብሎ ሲነካኝ እንደዚህ ብዬ ስል እንዴት ራሱን ፓስፖርት እንዴት ሻንጤን ራሱ ቦርሳዬ እንደወሰደው አላውቅም። ለሽ አልጦክሽም? እኔ ተንቀጠቀጥኩኝ። እንደዚህ አይነት ነገር ይፈጠራል ብዬ እውነት አላሰብኩም። ገባሽ አይደለ? ግን ሲነካኝ እኔ ሰውነት የተርበተበት በቃ በጣም ደነገጥኩ። አገኘዋለሁ። ምንድነው እኔ እና እሱ በጸብ ነው የምንፈላለገው። አሁን እሱ ከዚህ በፊት ምንድነው እኔ እንደማገኘው ከኔ ጋር ኮንታክት እንዳለው እንደዛ ነገር ነው ሲጠቀምበት የነበረው ቃላትን ማለት ነው። እኔ እና እሱ ተገናኝተን አናውቅም። ብንገናኝ ደግሞ እንዴት እንደምንፈላለግ አውቀዋለሁ ጠንቅቄ። ስለዚህ በጣም ተጠንቅቄ ነበረ እየሄድኩኝ ያለሁት። ግን እዛ ሰዓት ላይ አንቺን አምኜ መጣሁ። አንቺ ደግሞ ይሄን ነገር ታደርጊያለሽ እኔ እንደምትረጂ ነው የማውቀው። ምክንያቱም አሁን እኔ ስለ እውነት እነሱን ለማስታረቅ ያለውን ነገር ሰላማዊ ትዳር እንዲመሰርቱ ያለውን ነገር ተቀርፎ መጥፎ ነገሮችን አስወግደው በንጹህ መንገድ ልጆቻቸውን እንዲያሳድጉ ነው ይሄን ነገር የማደርገው። ለምሳሌ ሱመያ ከዛ እዚህ ድረስ መታ ልጆቿን ይዛ ከምታጣራ እኔ አጠገቧ የቅርቧ ሰው ስላለውን እኔ መጥቼ ይሄን ነገር ላድርግ ብዬ ነው እግዚአብሔር በሚያውቀው መጥቼ ይሄን ነገር እያደረኩኝ ያለሁት ማለት ነው። እና አንቺም ደግሞ የቅርብ ጓደኛዋ ነሽ ሱመያ፣ ይሄን ታደርጊያለሽ ብዬ ፈጽሞ አላሰብኩም። ሰላም፣ ይሄ ነገር እኮ ከዚህ ከቅርብ ጓደኝነት ጋር የሚያገናኘው ነገር የለም። እኔ ይሄንን ነገር ያደረኩት በመጥፎ መንገድ አስቤው አይደለም። እኔ ሰኢድ ብላ አለሽ ከዚህ ጊዜ በኋላ ልጆቹን ለማግኘት የጓጓ ሰው ቀጠሮ ተይዞ ከሱመያ ጋር ቀጠሮ ይዟል እኮ አይደለም እንዴ ለመገናኘት። ያንን ነገር ለማድረግ የጓጓ እንጂ የመሰለኝ እኔ በሰላም መንገድ ነው ሱመያን ማገኘው። ከዚህ ውጭ አላገኛትም ስላለ አመንኩት። ታወቀበት ነው አሁን ይሄ ነገር እንዴ ሰላም እኔ እሱ እየተነጋገራችሁትን እኮ ነው ያላቀም አታውቂም። አዎ፣ ስለዚህ እሱም ይሄንን ያደረገው ምን እንደታውቂያለሽ
የተነጋገረን ቀን ቪዲዮ ስላልቀረጽኩ የሸወደኝ በዚህ ብቻ ነው። እኔ በሰላማዊ ሰው ያኔ የሚያወራውን የህይወቱን ጉዳይ ስለሆነ እዛ ቦታ ላይ የዘከዘከው ካሜራ መቅረጽ አልፈለኩም። ሁሉንም ነገር መቼም ሚዲያ ላይ አውጥተን አንዘልቀውም። ያኔ ሹ እዛ ቦታ ላይ ብዙ የማይደረግ ነገር እንደ ተጎጂ የተንበረከከ ሁሉ አልቅሷል እኮ። ግን ያንን አውጥቼ ነው ቀርጬ የነጀሚል አባት ነው ምንም ቢሆን የሱመያ አባል ነው ያንን መልቀቅ አልፈለኩም። እንደዛ ሲሆን እሱ እንደዛ ሲለምነኝ እሺ አልኩኝ። ያኔ አንቺን ሚሞሪ ስንት ጊዜ ሚሞሪ አስታውሶ አንቺን ይበቀላል ብዬ ወላሂ አላሰብኩም። ሲቀጥል ደግሞ ሰኢድ ይህንን ነገር ለምን እንዳደረገ እኔ ራሱ ጥያቄ ነው የሆነብኝ። ጠየቅኩት እኮ ለምን አደረግ እንድንታረቅ ስለማትፈልግ አላህ ትፈልጋለች። መጀመሪያ ለምን እኔ እንደዚህ አላልከኝም አልኩት ማለት ነው። የዛን ቀን ግን እሱ በቃ እኔን የተጠቀመብኝ አንደኛ በሰው ፊት እኔን ለማሰደብ እኔን ክፉ እንደሆንኩኝ ለማስመስከር ነው ይህንን ነገር ያደረገው። ሁለተኛ ነገር ከሱመያ ጋር እንድጣላ እኔ ከሱመያ ጎን ሆኜ ሰኢድን ስለማልደግፈው ይህንን ማድረግ የራሱ ስላናደደው አሁን ሱመያን ማሳልፌ እንደምሰጣት አድርጎ ይህንን ነገር ለህዝብ ማሳየት ስለፈለገ አደረገ። እዛ ቪዲዮ ላይ ራሱ ሰኢድ የለቀቀው ቪዲዮ ላይ ከደወልኩልሽ በኋላ አልኩት እኔ ለሰላም መጥፎ ነገር ብታደርግ ምንም አልልክም። እዛ ላይ ራሱ ያወራነውን ሰላም ብዙ ነው ያወራነው። ቪዲዮውን ደግመሽ ሳይለንት አድርጎታል ሰኢድ። እኔ እና እሱ ያወራነውን ላንቺ ከደወልኩልሽ በኋላ ድብን አድርጎ ቪዲዮዎቹን ሳይለንት አድርጎ ነው የለቀቃቸው። ለምን እዛ ላይ ያወራሁት ቃል ለምን ሰው እንዲሰማበት ስላልፈለገ። እኔ ራሴ ካሜራውን ካየው በኋላ ነው እንጂ አሁን ራሱ ድጋሚ ማለት አማራጭ የለኝም። ግዴታ አንቺ ማግኘት አለብኝ። ምክንያቱም ከዚህ በኋላ አሁን እኔንም ምንም ልታስደርግኝ የምትችል ነገር የለም። ድንገት በህይወቴ ላይ ልታስፈርጅብኝ ካልቻልሽ በስተቀር እሱን ከዚህ በኋላ ምን ማድረግ አይችልም። ሰኢድ ደግሞ አንቺ ላይ አሁንም አንቺ እጅ ላይ ነው ያለው። እኔ ነይ ብለሽ እስካመጣሽኝ ድረስ ፓስፖርቴን እስከቀማኝ ድረስ አሁን ደግሞ እሱ እንደምንም ብለሽ ፓስፖርቴን የምንቀበልበትን ነገር እንድታመቻችልኝ እባክሽን። እኔ መሄድ እፈልጋለሁ። እዚህ ሀገር መቀመጥ አልፈልግም። የተወሰነ ቀን የመጣሁት ያቺ ቀኔ ሳታልፍ መሄድ እፈልጋለሁ። አሁን እሱ እያወሳሰበን ያለው ነገሩ ተጣርቶ ተስተካክሎ ትዳሩን አልፈለገውም። እሱ ስለ ልጆቹ ነው ማሰብ ያለበት ወይንስ ስለ ሰርጉ ስላለፈው ይሄ የማይረባ ህይወት ታሪኩ ላይ እሱ ነው የፈለገው? አይገናኝም እኮ በቃ እኔ ጋር የለም ሚሞሪው። አመጣውን ሰጠዋት። እኔ በምንም ሁኔታ እኔ ሱመያ ጋር በምንም ሁኔታ እሷን ልተዋትም የሆነ ነገር እንድትሆንም አልፈልግም። ግን እኔ በችግሮቿ ፊት ሁሉ የቀረብኩኝ የችግሮቿ ተካፋይና ችግሩ በእሷ የሚደርሰው ነገር ላይ እኔ እንዲደርስብኝ ስለምፈልግ ነው ነገር ማደርገው እንጂ ምንም አይነት ነገር ኖሮኝ አይደለም። አሁንም እሱ ይሄን ደግሞ የዘር እንትን እንዳይታወቅበት በማለት ነው ይሄ ነገር እያደረገ ያለው። የሚሞሪው ታሪክ ያለፈ ታሪክ ነው። አሁን ላይ ደግሞ ሌላ ታሪክ መጣ። ይህን ታሪክ ደግሞ ለማስተካከልና ለመጠየቅ ለማጣራት ስንመጣ ደግሞ እኔ ደግሞ እንደዚህ አይነት ነገር እያደረገብኝ ነው። እባክሽ አዋይ አሁንም ልለምንሽ በቃ ፓስፖርቴን የማገኝበትን ነገር እርጂ። በቃ ይሄን ነው የምልሽ። እኔ ቅርታሽን የምቀበለው ያንን ነገር ብቻ ስናደርግ ነው። አደርጋለሁ። ለምን አሁን ሹፊ እሱ እዚህ አይደለም ያለው ሰኢድ ሆቴልም ነው ይባላል፣ ቤትም ተከራይቷል ይላሉ፣ አብድም ጋር ነው የሚያድረው ይላሉ። እዚህ እኛ ጋር አርፎ በነበረ ቀስ ብዬ በተኛበት ገብቼ እኔ ራሴ ሰርቀው ነበረ። ግን እዚህ አይደለም። አሁንም ያለበትን ቦታ አጣርቼ ራሴ እቀበለዋለሁ። ፓስፖርቱን ካልሰጠኝ ችግር የለም እንደሚያመጣ አድርጎ ያመጣታል። እኔን እንደሸወደው ፓስፖርቱን መልሶ እንዳመጣ በራሴ በኩል አደርጋለሁ ሁሉንም ነገር። ግን አንቺ አሁን ተረጋጊ። እንቅልፍ የለኝም። እንዴት ልረጋጋ? ካላስ ሁሉንም ተዩ ሰላም እንዳልተፈጠረ አድርጊ። ፓስፖርትሽን ሰኢድ እጅ ነው ያለው፣ ሌላ ሰው እጅ አይደለም ያለው። መቼም ሌላ መጥፎ ነገር እንዲፈጠር አያደርግም። እሱ አሁን ይህን ፓስፖርት ተጠቅሞ ሱመያ ጋር መድረስ ነው የሚፈልገው። ይህንን ፓስፖርት ተጠቅሞ ሱመያ ጋር ማድረስ ብቻ ነው የሚፈልገው። ምን አደረጉ? ፓስፖርቴን የኔን ፓስፖርት ነው ቀይሬ የሰጠውሽ ብሎ ይዟል የሆነ ፓስፖርትና የኔን ሲቀማኝ እኔም ወዲያውኑ መጥቼ የሰጠሁት። ምክንያቱም አንዴ ሰጥቶኛል ድጋሚ አይቀማኝም በሚለው እና ወዲያውኑ ኦፍ አድርጎ ነው ካሜራውን። ከዛም በኋላ እነሱ በፖሊሶቹ እባካችሁን ይሄ ወሰደብኝ ስለው ሂጂ እምሺ ያሉ እና እንደምታየው ያው ካሜራ ቪዲዮ ላይ እንዳየሽው በጣም ያስፈሩ ነበር ፖሊሶቹ። እኔም ብዙ ደግሞ ቋንቋም አልችልም የአረብኛ
ትንሽ ነው የምችለውና ከነሱ ጋር መግባባት ስለማልችል ያለኝ አማራጭ እያለቀስኩ ነበር የተመለስኩት። አንቺም ያው አትጂ ባልኩሽ ሰዓት ባትጂ ኑሮ አረብኛም ስለምትቺ ደና በደንብ አድርገሽ ታናግሪያቸው ነበር። እኔ እንደሚፈጠር ደግሞ እንደዚህ የማይፈጠርም ነበር። እሺ አሁን ግን ከዚህ በኋላ ልናደርገው የምንችለውን ነገር ብቻ እስቲ ከዚህ በኋላ አልኩሽ እኔ በገዛ እጄ ሰይድን ራሴ አገኘዋለሁ። እዚህም ከፈለግሽ እዚህ እንጠራዋለን፣ ሁለታችን ሆነን እናናግረዋለን። ፓስፖርቱን እንዳመጣ እናደርጋለን። ፓስፖርቱን እኔ ራሴ እንድሰጥሽ አደርጋለሁ። መቼም አሁንም እሱ ሴት ናቸው ብሎ ንቆ ትንሽ ክብር ለሱመያ ካለው ትንሽ ፍቅር ለሱመያ ካለው ፓስፖርቱን ይሰጥሻል። አሁንስ ደግሞ ሌላ ነገር አያደርግም ብለሽ ታስቢያለሽ? አያደርግም። አሁን እንዳደርግም አልፈቅድለትም። እኔ እኮ የዛ ጊዜ እኮ ተሸውጀ ነው እንጂ አሁን ና ብለን እዚህ ጠርተን አንቺን የሆነ ነገር አደርጋለሁ ቢል አብሮ ማድረግ የሚፈልገውን ነገር አብሮ ያደርገናል እንጂ ብቻሽን ትችሽ አልሄድም ከዚህ በኋላ። እኔ እዛ ጊዜ በመሸወድ ነው እኔ ዋህነቴ እንጂ እንድታረቁ ካለ ጉጉት አንጻር እንጂ ይሄ ነገር የተፈጠረው እኔ አንቺን ለመጥፎ ነገር እንደሚፈልግሽ ባቅ ወላሂ አሳልፌ አልሰጥሽም። ግን የሰው ልጅ ልቡን የሚያውቀው አላህ ብቻ ነው። እኔ ውስጥ ያለውን አላህ ነው የሚያውቀው። ለተንኮል አይደለም ይሄን ነገር የተጠቀምኩብሽ። እኔ ጭራሽ የፓስፖርት ነገር አንቺ እኔ አንዴ ማስብ ለደቂቃ እንኳን አላሰብኩም። ፓስፖርት ቀምቶ የሰው ልጅ ፓስፖርት እንዴት ይቀማል? ይሄንን ነገር አላሰብኩም። ሰይድ እኮ አሁን የሰራው የሴት ስራ ነው እንጂ የወንድ ስራ አይደለም። ሰላም በጣም ይሄ ነገር ሸውዶኛል። በዚህ ነገር ላይ ይቅርታ አድርጊልኝ። ድጋሜ ግን ይሄ ነገር እንዲፈጠር አላደርግም። ደግሞ የተሳሳትኩትን የሚያጠፋሁትን ጥፋት ራሴ ያስተካክላሉ። ፓስፖርትሽን እንዲሰጥሽ አደርጋለሁ። መቼም እሱ ለሴት ንቄት ከሌለው ለሴት ክብር ካለው አብረን በልተናል፣ አብረን ጠጥተናል። ሁላችንም ረጅም ዓመት አብረን ቆይተናል። ትንሽ የሚያከብረኝ ከሆነ ፓስፖርቱን ይመልሳል። መጀመሪያ እንደሸወደኝ አሁንም ድጋሚ ያኔን ጥፋተኛ አድርጎ በተመልካችን ፊት በሱመያም ፊት እኔን አውቄ አንቺን አሳልፌ እንደሰጠው የአንቺን ህይወት አደጋ ላይ እንደጣልኩኝ እንድታይለት ካልፈለገ እመኚኝ ዛሬውኑ ፓስፖርትሽን ይመልሳል። ግን ይህንን ነገር የሚፈልግ እውነትም ሰይድ እንደተለመደው ተንኮል ክፋት የሚያስብ ከሆነ አላውቅም። አንቺ ደውለሽለት አታውቂም? ደውዬለታለሁ። ምን አለሽ? ስልኩን ብሎክ አድርጎኛል። እንደገና በዋትሳፕ ቴሌግራም ላይም ላኩለት። ምንም ብሎክ አድርጎኛል። እሱ ላይ አያናግርሽም? ምንም አይነት ነገር ምክንያቱም እሱ ያው መበቀል አይደለም የሚፈልገው፣ ተበቅሎኛል። ገባሽ? ይሄንን ነገር እኔ አሁን እደውልለታለሁ። እዚህ እንድመጣ ላድርግ ወይስ ውጭ እናገኘው? አላውቅም። አሁን እኔ እንጃ። እኔ አሁን በጣም እየፈራውና እየሰጋው ነው ያለው። አትፍሪ ሰላም፣ ወላሂ ሹፊ አትፍሪ። ይሄ ነገር በዛ ጊዜ በደረሰብሽ ነገር ልትፈሪ ትችላለሽ። አሁን ደግሞ ጠንካራ መሆን ያለብሽ። ምንም ነገር ቢፈጠር ጠንካራ ሁኚ። እኔ ከዚህ በኋላ በተፈጠረው ነገር ከጎንሽ ነኝ። ሰይድ ከዚህ በኋላ ምንም ሊያደርግሽ አይችልም። እማ እሱ ትንሽ ለሰው ክብር ካለው ፓስፖርትሽን ይመልሳል። እዚህ ልጥራው፣ እዚህ እናውራው። ምን ትያለሽ? አሁን ማለት እኮ እኔ ምን አይነት ጭካኔና ምን አይነት አይምሮ እንዳለው አላውቅም። خلاص እሱ አይምሮ ተደፍኖ ነው የመጣው። እዛች አያንቱ ጋር የሚሆን ሴትዮ ጋር እንደ እብድ እየተጫጫ ያለ በቃ ማሰቢያው ተደፍኗል። ሰይድ ጤነኛ ነው አይደለም? ጤነኛማ አይደለም። እኔ ባለፈው ቪዲዮ ሰርቻለሁ። ቁርአን እናስቀራብሽ ሼኪ ጋር እንውሰድክ ስለው በሮ ነው ትቶ ከቤት የወጣው። እሱ ጤነኛ አይደለም። ያ አሳብደዋለች። ያ ደግሞ የሆነ ነገር አፍዛ ደንግዛ አስደርጋበታለች ልጅቷ። خلاص አሁን ሱመያን ሳይሆን እሱ ሰውዬ በቃ እኔ ምን እንደምልሽ ራሱ ሰላም አላውቅም። ሰይድ እኮ አንቺ ሰላም ከዚህ በፊት እኔ ሱመያ ጋር ነው የማውቀው። አብረው እዚህ ቤት እኔ አብሬያቸው ኖር ያለው ማለት ነው። ግን በጣም ጥሩ ሰው አክባሪ፣ ትዳሩን አክባሪ፣ ወላ ልጆቹን የሚወድ አባት ነበር። ግን አሁን ይሄ ነገር ከተፈጠረ በኋላ ሰይድ መሆኑን ራሱ እኔ እያመንኩኝ አይደለም። በተለይ ውሸት መዋሸት ከጀመረ በኋላ ሰላም እኔ እንጃ ምን እንደምልሽ አላውቅም።